ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ለቻናሉ አዲስ ነኝ። በመጀመሪያ ሰብስክራይብ በማድረግ ቪዲዮውን ተከታተሉ። ዛሬ የሰራሁላችሁ ይጠቅማችኋል ብዬ ያሰብኩትንና እኔ በቤቴ የምጠቀመው ቅባት ነው። ቅባቱ የሚሰራው ልክ እንደዚህ የሚያስፈልገው ግብአቶች ምን ናቸው ካላችሁ፣ በመጀመሪያ ሮዝማሪና ምንድን ነው የሚባለው እሬት በጣም አስፈላጊ ነው ብዬ ስለማስብ እኔ እነዚህን አልረሳም። ከፈለጋችሁ ደግሞ ቁርንፍድ መጨመር ትችላላችሁ፣ ለብዛት ማለት ነው፣ ይጠቅማችኋል። እና እኔ ይሄንን ቅባት መጠቀም ከጀመርኩ በጣም ብዙ ጊዜ ሆኖኛል። በጣም አሪፍ ነው፣ በጣም እውነቴን ነው ከምላችሁ በላይ ማለት ነው። ስለዚህ እናንተም እንድትሞክሩት ነው ይሄን ቪዲዮ የሰራሁላችሁ። ሞክሩት። ልክ እንደዚህ ካቀላቀላችሁ በኋላ ትፈጩታላችሁ ማለት ነው። ቅባት ማንኛውም ቅባት መጠቀም ትችላላችሁ። ዋናው ነገር ፈሳሽ መሆኑ ነው። እና እንደዚህ ግብአቶቹ በአንድ ከተዋሃዱ በኋላ ከነዚህ ካስገባናቸው እጽዋቶች የምናገኛቸው ጥቅም በጣም ትልቅ ጥቅም ነው። ወላሂ ነው የምላችሁ። እና ለአዋቂም ለሕፃንም ይሆናል ቅባቱ፣ ተጠቀሙት። በጣም ትልቅ ለውጥ ነው ያለው። እንደዚህ እንፈጨዋለን። ከፈጨን በኋላ ይቅርታ እዚህ ጋር ቪዲዮ እንዳይረዝም ብዬ ቆርጬው ነው። ቅባቱ እንደዚህ ከተሰራ በኋላ ከተፈጨ በኋላ እሳቱ በደንብ ሳይበዛ ወይም በስቶቭ ከሆነ የምታደርጉት 1 ቁጥር ላይ ምናምን አድርጋችሁ ፓወሩን በትንሹ ታሞቁታላችሁ ማለት ነው። ከዛ ከተሞቀ በኋላ የሆነ የሚኩረፈረፍ አይነት ነገር አለው። እሱ እስከሚጠፋ ድረስ ታዋህዱታላችሁ። ከዛ ኖርማል ሲሆን አረፋው ሲጠፋላችሁ ይሄ ከለር ይመጣል ማለት ነው። ከዛ ታበርዱና ወደ ምትፈልጉት እቃ ትገለብጡታላችሁ። ለመጠቀም በማንኛውም ጊዜ መጠቀም ትችላላችሁ። አያስመታም፣ ምንም አይልም። በቃ ሽታውም አሪፍ ነው። በቃ የሮዝማሪውን አይነት ጣዕም ነው ያለው። የሆነ የጥብስ አይነት ሽታ ነው ያለው። ያን ያክል የሚያስጠላ አይደለም። እና ታጠቀሙት ብዬ እመክራችኋለሁ። በጣም አሪፍ ነው። እናወዳችኋለሁ። ላይክ ሸር አድርጉ። ለብዙ ሰው እንዲደርስ እርዱኝ እላችኋለሁ። እወዳችኋለሁ። ባይ